አይ አንተ ታደራለሽ አታዳለም? አዎ ታዳላለሽ። እንዳታለቅሽ። ለምን የምታዳይው? ቢያንስ ምራቅሽን ትፊልኝ። ለምን ምራ? አይ ምራቅሽን ትፊልኝ። እንዴት አድርጌ? ችግር የለም ትፊልኝ። ወይ ፀጉርሽን ስጪ ወይ ምራቅሽን ስጪ። ምን ያደርግልሽ? እሱ አያሳስብም። አረጋግጣለሁ። እኔ በማረጋግጠው አረጋግጣለሁ። እኔ አማ ወይ ንገሪኝ። አማ ኢየሱስ ስም በቃ ዛሬ ሆድ የያዘው ብቅል ያወጣል። በቃ ዛሬ ሆድ የያዘውን ብቅል ያወጣል። ብቅል እኔ ማን አባቱ ወይ እናቴ ማን ናት? በቃ እናትሽ እኔ። አይ አንተ ታዳላለሽ አታዳለም? አዎ ታዳላለሽ። እንዳታለቅሽ። ለምን የምታዳይው? ለምንድን ነው የምታዳይው? ታዳያለሽ። አስመጭና ላኪ አቃጣሪ ነሽ እኮ አያወቀሽ። ትጨቁኛታለሽ እሷ። ታውቂኛለሽ እኮ። እሺ አይ ሰው አሽቶ ያስተርም። አንቺ አሁን ዝም በይ። እኔ ከዚህ በፊት ያዘብኩ አይደለም ነገሩን ያወራችሁ ስለሆነ እንዳታለቅሽ በኋላ አይደለም ስሟሌ እናቴ አባቴ ማን ነው? ለምን ከልጆች የምትለይኝ? እኔ ለምን ነው እህትና ወንድሞች ናቸው? ለምን እንዴት ታዳያለሽ? ምን ያደረሁ እንዴ? እኔ በጣም ታዳያለሽ። እንዴት ያለ ምግብ ስሰጭ እቺ ምታከል ምግብ እንደና ስራ ታሰብኛለሽ። በጣም ትመችኛለሽ። በጣም ትመችኛለሽ። ለምን ትመችኛለሽ? ምን መጣሽ? ስራሽ ነው። አባቴ ማን ነው ወይ እናቴ ማን ናት? ማን ነው አብቶ ዜጣ ላይ? እናትሽ እኔ ነኝ። ንገርሽ። አይ መስሎኝ አባትሽ ዝንጀሮ ዝንጀሮ የሚሆን በቃ ነገሩን እኔ አባቴ በቃ ስለዚህ ነው ሚዲያ ላይ እወጣለሁ። ህዝብ ይፍረደኝ፣ የኢትዮጵያ ህዝብ ይፍረደኝ። አሁን በተኛበት ጸጉሩን ቆርጦ ያሽዬ ጸጉሩን አባት ትቆርጪዋለሽ። አባትነትን ለማሆን አባቴ ብሎ እንትን ያለኝ አንደግሞ አባትሽ ነግሬሻለሁ። ማን ነው አባቴ? አንደግሞ ማን ነው አባቴ? አንደግሞ ነግሬሻለሁ። እኔ ቆርጬ ነው የማወጣልሽ። ቆርጦ ነው ጸጉሩን እኔ የምመረምረው ማስመረምራለሁ። ቆርጬ ነው የማወጣልሽ። አንቺ ጠጉር እኮ ለምን ታዳያለሽ? ለምን ታዳሽ አትበይኝ አንቺ ደግሞ ያፈላችሁ አንቺ ታዳሽ አትበይኝ። እሺና ልጅሽ ነኝ እኔ ታከኛለሽ ትከኛለሽ እንዴ? አዎ ስለምታዳይ ትመችኛለሽ፣ ትቀጠቅጭኛለሽ። በጣም ነው የምትመችኝ እንዴ። ለምን ታዳያለሽ? እኔ አሁን ያልኩት ትክክል። እናቴ አባቴ እናትሽ ነኝ። እርግጠኛ ነሽ? እናትሽ ነኝ። እስቲ ፍቅርሽን ልጆችሽ አሁን ሲመጡ ቀደምታ እንደመጡ ቁጭ አለሽ በጣም ነው የምወዳት ልጄ ብለሽ እኔ በእነሱ ፊት ካወራሽ በቃ እኔ አምናለሁ። አረፌ ሰብስብ ብዬ እቀመጣለሁ። ምን ላይ አሁን እንደዚህ ወጣው። አንቺ በዚህ ብቻ ታምኛለሽ እንዴ? ሆነ ትመታኛለች። ሆነ ተቀጠቀጣለሽ። ገበታ ነው ይሄ ገበታ ነው ወልጀግሽ። እሺ አሁን ንገሪኝ እስኪ ምትመጪው ወይ ጥፋትሽ እኮ ነው። ኧረ ተቃጥል ነደርኩ እኮ እኔ። ኧረ ቀጥል በይ እኮ አንቺ እናቴ ነሽ፣ አባቴ እሱ ነው። ያንቺንም ጸጉር አሁን ቆርጣለሁ፣ የሱንም ጸጉር ቆርጣለሁ። ማረጋውን ይወቃል። የኔን ጫፏት ነኪው፣ የሱን ጫፏት ነኪው። ማን ሰጠው? ምን አባቷ ሞዛዛ ቀፋፊ። አይዞሽ ምን አባቷ ከፍቷት እኮ ነው። አባዬ ወይ እሺ ወይ ሙዝ ነገርሽን እዚህ ጠርጥራ ሲላይሽ ነው። እኔ ነኝ ክፋኝ እህቴ እኔ ብያለሁ እኮ ማስናት ናገሪ። በቃ እንዴ ቀጣሁሽ፣ መታሁሽ፣ አሳደጉሽ። አሁን ደግሞ ጎረመስሽ፣ ትኔ በላይ ሆንሽ። አባቴ እናቴ ምን በምክንያት ነው? በቃ እኔ ማረኩ አረጋለሁ። ጀማልቅሽ ማረኩ አረጋለሁ። ወርኔ እናት ፍቅር ናፈቀኝ፣ የአባት ፍቅር ናፈቀኝ። ዳዲዬ ይወድሻል። አንቺ ደግሞ ዳዲ አረጋለሁ። እኔ የምጠራጠው እሷ እንጂ አላውቅም። አትበይኝ እንደዚህ አትበይኝ አልኩሽ እኮ አትበይኝ። ፍቅርሽን ንገሪኝ እስኪ ፍቅርሽን ተወጂኛሽ ከልጅሽ እኩል ነው የምታይ። አሁን አይኔን መታኝ። አይኔን ህመሙን የማውቀው እኔ ነኝ። አትወድሽም እኮ አትወደኝም፣ እግዚአብሔር ያውቃል። አንቺ ለምን አታርፊ? አይደለም የምትወጃት አይመስለንም እኛ። አንቺ በለለም ወዳት አንቺ እንኳን ትወደጃለሽ። አይ እሷ አትወደድም። አንቺ ትወደጃለሽ። በቦክስ ተማትቼ አንቺ ትወደጃለሽ እንኳን እሷ። አይ ከፋት። እኔ ንክፋኝቴ ትኩቱካት በእኔ እኔ አልፈልግም፣ ለዚህ አይነት አልፈልግም። አሁን ችግር የለውም። ቢያንስ ምራቅሽን ትፊልኝ። ለምን ምራቅሽን ትፊልኝ? እንዴት አድርጌ? ችግር የለም ትፊልኝ። ወይ ፀጉርሽን ስጪ ወይ ምራቅሽን ስጪ። ማን ያደርግልሽ? እሱ አያሳስብም። አረጋግጣለሁ። እኔ በማረጋግጠው አረጋግጣለሁ። አንቺ ብቻ ትፊልኝ ምራቅ።
ምን አደረኩሽ? አይደለም አሁን በጀ ሐቢየ ትፋለሽ መድኃኒት ሆልሽ ለኔ ዳስመረምራለሁ ይዛ ደግሞ መራክሽ ልንተም ችግር የለውም። በተኛሽበት ቆርጣችኋል ሁለታችሁም። ማ የእሱንም ፀጉር ያንቺንም ቁርጤን አውቃለሁ። በቃ ቁርጤን በቃ 6 ትቀጠቅጠኛለች እንዴ አንቺ ጭራቅ ሆነሻል እንዴ? ስምሽ ጭራቅ እንበልሽ እኮ። አባቴ ማን ነው? ይፈላ ዛሬ በአባት ከመርዘሽ እሺ። አባቴ ማን እናቴ ማን ናት? አባትሽ ነግሬሻል። መጀመሪያ ነገር እኮ ማን ነው? መጀመሪያ ነገርኩሽ። አንድ ደግሞ ማን ነው? አንድ ደግሞ ግን ማን ነው? እሺ በቃ ምን አለ? ለማንም አልናገርም። ማን ነው አባቴ? አንድ ደግሞ ማን ነው? አንድ ደግሞ ንገሪ። ማን ነው እንዴ? አንቺ ምንድን ነሽ? ግን ማን ነው? በአባቷ ማን ነው? እኔ ታሳዝነኛለች። እህቴ እኮ ናት። አባቷ መጀመሪያ ነገር እኮ ማን ነው? አንድ ደግሞ አንዴ ለመጨረሻ ንገሪ። አባቴ ያለ እናት ያለ አባቴ ያለ እናት ያለ። ኧረ ፍቅር፣ ኧረ ፍቅር፣ ኧረ ተው፣ ኧረ ተው። ኧረ እኔ የተለየ ነው። ኧረ እንደ ልጆችሽ ውደጂ። ኧረ እንደ ልጆችሽ ፍቅር። ወራቺ ስማ ታውጭልኝ። ልጆቼ በለጠ ደግሞ ስማ ታውጭልኝ። ታንቺ ይዛ ስማ ታውጭልኝ። ሀሜት እንዴት እንዳማረኝ ጎሰጎሰኝ። ቅድም ሲያማይቻቸው እነሱ አለሰወሰኝ። አንሹ ትንሽ ፉት በይ። እኔ አልጠጣም ቡና እኮ ለሀሜቱ አልጠጣም። ለሀሜቱ አልፈልግም። አልልም። ዋ ታውቂኛለሽ። እሺ በቃ ታውቂኛለሽ። ታሚያን ነበረ ምናምን ያማሁት አረማሽን ምን አገባሽ? እሺ በቃ እንግዲህ አውስ በቃ እሷ አላማችን እኛ እሷን እንማታ አንቺ አፍላፍ እንደዚህ ያወራ ያፈከቱት ሰውየው። እሺ በሰላም ነው። እሺ እንዴት ያማል አላማሽን ቅድም ታሚያን ነበር ሀሜት ሲያምርባት ሀሜት ሲያምርባት እናንተ ይሄ ውሸት ወይ ነገር አታሜት ይበልጣል። እኔ ታታኝ አማሽ ብትሉ ምን ያልሰማችሁ? እሺ አይደለም ቆይ እኔ አማ ወይ ንገር አማ ሁኔ ታየሽኝ በጣም ነገር አለው ያምሻል። በኋላ ተይው እንዴት ይተዋል? በእናትሽ እንዴት ይተዋል? እንዴት ደስ አለሽ? በጣም ፈትግዋ። እሺ በጣም በርገሽ ክተች ወደ ውስጥ ክተች። በጣም ወይ እናቴ ክተች ተጣፈጠሽማ ክተች ወይ ይመጣ አንዴ ወሰሽ እኮ ነሽ አታሳይ። እሺ በስማ ታሳይ እንዴ ጠየሽ አታሳይ አሳይ ለራሱ ይወጣሽ ዋ አሳይ አንቺ እንዴ ተወለሽ ነው ተወለሽ እንዴ ባለጌ ባለጌ ስድ ምን ሆና ነው ግን ምን ሆናሽ ነው አንቺ?
ከተፈለችሽ ወይ ፍቅር ነይማለለካ ስሜቴ ተረበናሽ ወይ ፍቅር እኔ እንዳንቺ ያለዳኝ ተይ ደስ ብሎኛል ዛሬ በጣም ደስ ያለኝ በጣም ደስ ብሎኛል አንዴ ሶስት ባላገባ ነው ሶስቱን ጠየቁ እንዴት አድርጎ ጠየቁሽ ሶስት ባለማገባ ጠየቁናው ላማክረሽ ነው እሺ አማክር እኔ አሁን ልቤ ያረፈው አንዱ ላይ ነው እሺ አይ ሶስት ነው የምፈልገው አንድ በቃ እሱ ባሌ ነው ሁለተኛው ሙሽማ ነው ሶስተኛው ሙሽማ ነው ሁለተኛው ሙሽማዬ ነው ሶስተኛው ደግሞ ብር ስላለው ሶስተኛው ሙሽማ ነው የሚይዘው አሁን ሶስቱ ሽማግሌ ላክሽልኝ ቆይ ተረጋጉ ብያለሁ አንዱ ላይ ነው ልቤ ያረፈው እሺ በቃ እኔ ሶስቱንም ነው እሺ ያልኳቸው ሰረቴ ከሶስት ወጥተን ታገረም አንድ ሴት ሶስት ምትይዘው በቃ በኢትዮጵያ ሰው አንደኛ እንድባል ፈልጌ በሶስቱ ወንድ አንደኛ ትባያለሽ አንድ እችላለሁ እኔ እችላለሁ ወንደሽ ተገባሽበት ቻይ ማቲ ቻይ አያገባኝም ግን አንድ ወንድ ነው አንድ ወንድ በቃ አንድ ሴት አንድ እኔ ሶስቱን ነው እሺ ያልኳቸው ቴት አብተሽ ነው ያክል ቴት ነው ልቤ በቃ በዘራችን የለም አንድ አግቢ ሀብቱ የሌለው ያለው እግዚአብሔር ያስካል ኧረ እኔ ሶስት ለማገባው ደህንነት አልፈልግም እንዴ አይደለም አንዱ ውሽማ ሁለቱ ውሽማ ናቸው አንዱ ባሌ ነው በቃ በድብቅ ሄዳለሁ እኔ አንድ በድብቅ ትሄጃለሽ እና እንዴት አድርገሽ ምክር አይደለም በቃ አንድ ወንድ አሽላክሽ አንድ ሽማግሌ ላክልሽ ሌላው ልክልሽ እኔ ራሴ ሶስት ሽማግሌ ሴት ዘላቂ አሁን በወንድ ቀራለ የወንድ ቀራ የሴት ሽማግሌ ነው የፈለኩት ሴት ሽማግሌ ወንድ ቤት ይሄዳል እንዴ ባቺ ቢፈጠር አንቺ ብታመጪ እንዴት አልከሽ እሺ አጣውጪ ልጅ ጠበል ነው እንዴ ጠበል ነው ወይ ጠበል ነው ውሰድሽ ጣጥሽ ጠበል ውሰድሽ እኔ በቃ እሺ ሶስት ነው የፈለኩት በቃ ሌላ ምንም አልፈልግም እንዴት አድርገሽ እሺ ሽማግሌ ላኪ እጂ ምን አባቷ ባለጌ ላይ ከስመጣ ያጋጠመኝን ነገር ብታይ ምን ሆንሽ? አራት ልጆች ተከታትለው ማርያም እኔ ያዙሽ ያዙሽ ወይ ደግሞ ዘበኛ አለ እንዴ እዚህ ጋር ያለው የለም ላይ ያለው የለም እኮ ፖሊስ እንኳን የለም አዘነገጡሻል አታምሺ በጊዜ ግቢ ያልኩሽ ሪያዳን ነበር የመጣሽበት ምን ተማንጋ ነው ማወራው እጋዛ እየመጣች ዘጋ ምን በአረስማ እንዴት እንደሮጥኩ ነው የማውቀው ከዚች ጋር ስመጣ እኮ ሰው ምንም አልነበረ ማንም ሰው በኢየሱስ ስም ምን አደረኩሽ? እኔ ደንግጬ ነው ማስወር የምጠይቅሽ አንቺ ትጎረጉያለሽ ያዙሽ ወይ ለሰው አልነበረም ወይ ብዬሽ ጠየቅኩሽ ነው አንቺ ስንኩን ለብልሽ ትጎረጉያለሽ እኔ ደንግጬ ነው የምጠይቅሽ ፖሊስ ጣቢያ ስንት እዚህ ሲጫጫ አልሰማሽም? አልሰማም እዚህ ላይ ያለው እንዴት ይሰማል እዚህ አይሰማም አልወጣም ነበር የተሰማ በኋላ ሰው መጣልሽ እንዳመጪኝ ወይ በኋላ ማን መጣልሽ
እስኪ እናቴ ቀድሙን አራቅምሻቸው ትንሽ እኮ ቢሆንም ትንሽ አቅምሻቸው አቅምሻት እንደራራቶች በለስ አይኔ ያልበላል ምናምን በላ ለአንድ አቅምሻት እስኪ ቅመሽ ዋይ ነጭ ግን በዛበት እንጂ ጠሩ ደግሞ ይለኛል አይ ኮች ስላትወድም ትንሽ የሁሉም አይደለም በቃኛል አራንደ ታለራ አይ ግድ ማለት አንጣላ ያያ አንጣላ ይዳፍተራጭ ቆንጆ ነው አሪፍ ነው በጣም አሪፍ ነው ወደሽው አሪፍ ነው ጠራው ነው አፍተስ ሲሆን አደናቂ አውቶማቲክ ነው ሾፋች እኮ አውቶማቲክ እና ቆንጆ ነው ምንድነው ጠራው ነው ሰራይ ይጣፍጣል ዝናጭ ወዛበት ኧረ ቤቱ እኮ አንደኛ ቤት ነው ቤቱ አንደኛ ቤት ነው ቤቱ አንደኛ ቤት ነው የበላንበት ይታማሉ እንጂ አሪፍ ቤት ነው ምን የምታሙት የአህያ ስጋ ነው ይባላል የአህያ ስጋ ነው ሰው እንደሚበዛው የአህያ ስጋ ስለሆነ ነው ይባላል ይባላል ነው እኮ አህያ ስጋ ነው ያበላችሁ አጋፍተሽ ይባላል ነው የተባለው ቤቱ ምን ደስ ማይል ቀረና ያለው ይባላል ድገም እስኪ አጣጥሚ በደብ ይመስላል ስጋ አይደለም ቆንጆ ስጋ ነው እኮ ስጋ አይደለም ቆንጆ ስጋ በጣም ምን አይነት ስጋ ይሄ የበሬ ስጋ ማለት ነው እሺ ጠራሩ ደስ የሆነ ቅድም ከበላ ነው እንትን ይላል ነጭ ወዛበት ቆንጆ እውነት ነው ያይ በጣም ድገም በይና አንድ እስኪ ታጣጥማ አላጣጥመሽ ሳይደገም ታበኛለሽ እንዴት አንቺ ነገር ያታማስ እሺ ወልገርሽ አጣፈጠሽ መርዝቢ አጣፈጠሽ ጣሙ አኑ ኧረ ይባላል ነው እኮ ሁሉንም መቅመስ እኮ ነው እናቴ ምን ሆነሽ ታፍሽ ለማውጣት ነበር ጎልጉሉ አለው እንዴ ስጋ ምርጠሽ ታበኛለሽ እንዴ ምን አመጣው አይ እኮ እንትኑ ነው እኮ አይደለም ቆይ በድብር ልንገርሽ ይባላል ነው እኛ ምን እናውቃለን ቆይ ዛሬ ተደረኩ ነገሮች ቦታ ለውጥ ተባብለን ከማን ጋር ከህሉ ጋር ያይዘን ቦታ መለወጥ ቦታው አሪፍ ነው ብዬ መብላት ሂሳብ ቢመጣ 1975 ሳንቲም ብር እኮ ነው ብር ሳንቲም ቀረው የለም ሳንቲም አለ ደግሞ ከዛ በኋላ ነበርና መብላትሽ በለው ቅጥል እስከምድረስ ላስኩት እሺ ተባብሎ ሂሳቡ ማከፋፈል እኔ ከፈርኩት ጁስ እንጠጣ አኔው ጁስስ 950 ብር ከ35 ሳንቲም አታሽ ሳንቲ ቀርቷል እኮ እንዴ አረበይ ይተቀምበይ ብልልሽ እድብሉ ሂሳቡን አወጣው ቆይ ስንት ነው ቆይ እንዴ ቆይ እስኪ ይኸውልሽ ቢሉን አይተሽዋል ቢሉን አየሁ እፊት ያታው እኔስ ደግሞ እኔስ ስለኛ ጉሬ አንብሎሽ ጉረማ አንብሎሽ እኔስ ላጣርከፈል ሁለት ምግብ አንድ ሰላጣ ላይ ያሰዘው እንዴ ሁሉ እንዴት ይመጣል በቃ ሰው ይድብኛል ተረብ ደሪ አሳኩም ለምን ይሳቋል በቀኑ አንቺ ያልኩት በቃ ትልል ያልኩት ደግሞ በላው አይደለም በላው ማለት ነው እሱ ከበላው ረያጠራ ማለት ነው ረያዱስ የረያዱስ ብር ረያዱን እኔ ያልናገርበላሽ እሱ ደግሞ 750 ብር 5000 ባዩ ደርሶ ማለት 1400 ብር ማለት ነው አጠቃላይ 5000 ብር ባዩ በቃ በቀን ውስጥ ምትነሽ ችጋራ ጉረኛ ጉረኛ
ሴት ጉረኛ አልወድም። ሴት ጉረኛ አልወድም። አረ ብሬ ሴት ጉረኛ አይመቸኝም። ቀልድ እኮ አለም እኮ አይመቸኝም። እንዴ ልቀጥልኩት አሁን በለፊ መባትሽ ጥሩ ነው። 5 ብር ቀልድ ነው። 5 ብር ላንቺ ብሰጥሽስ ቀለብሽን ብከፍልልሽስ? ማነው አንቺ ያሳየኝ ነው የምትሰጪኝ? ችግር አለ ብሰጥሽስ? ምን ይፈታብኝ? እሺ ወዜ ጥሩ አልሆነልሽ? ምን ወዛለሽ አንቺ? ወዛለሽ እንዴ አንቺ? ዛሬ የውላሽ ድረስልኝ ወይ ዛሬስ አሬ አልሄድም ድረስ ወይ ዛሬ ተቃጠልኩ ወይ ዛሬ ተቃጠልኩ አረፍኩ ደበኩ አዋጡልኝ ብር አዋጡልኝ ማን ብለህ 5 ሺህ ብር አጠፋሁ አዋጪ ልስጥሽ ነው ሄዳም ስናዋጣልሽ ኧረ በዳሌ ነው እነዚህ ወንዶች ደግሞ ከየት ይመጡ አካል በፊቴ እነዚህ ወንዶች ደግሞ ከየት መጡ? እሺ ወንገርሽ አይደለም እነዚህ ወንዶች ከየት መጡ? ደግሞ አፌ ፍልፍል ከደም ሂሳብ ላይ መጡ ሂሳብ ላይ መጡ መጣ ይከፍሉልሽ ሂሳብ ላይ ከፍሉልኝ መጣ ዛሬ ደግሞ አላ ልቀቂኝ ባክሽ። እኔ ደግሞ ልቀቂኝ ተሻሽሻለሽ ከቅድም ጀምሮ። ስሚ ምን ፈልጋለሁ? እኔ መተሻሽ ቅድም ማለት ነው ከፍቅርና ከገንዘብ ብለን ተከራከርን። አንቺ ምን ታያለሽ? አይ ያረሩ ማሳቂልሽ ይሄ ነው ገንዘብን ይዘሽ አንቺ አይ መርጨት ነው እንጂ ይዘሽ ገንዘብ ፍቅር ምን ይረጫል? ምን የሚረጭ ነገር አለ? እሺ ነው ነገር ሰሙ ራሱ ፍቅር አይከብድም? አንቺም ገንዘብ ትወጪ? አዎ እኔ ገንዘብ እያልኩ ነው ስከራከር ነበር። አንቺ ወይ አንቺስ ማ አንቺ ፍቅር ገንዘብ ያመጣል። ማን ያለው ገንዘብ ያመጣል? የሆነ ይሁን በቃ ምንድን ነው የሚያስፈራክ? በቃ ከሆነ በኋላ ምንድን ነው አትፍራ። ጎርደድ መዝናናት ነው። ምን የሚያስብ የተፈጠረ ነገር አለ? እኔ እናንተ ራሱ ጠበላ እኔ ሌሊት ወጥቼ ሲያወራ ሲጀመር ይሄ አካባቢ አይደለም አይመጥንም እንጂ አይመጥንም እንጂ አካባቢም አይደለም ቦታም አይደለም አይመጥንም። ይከሰሳሉ ሲጀመር ይከሰሳሉ። መከሰስም አለ እኛ አፍሮ ማስቀመጥ አግባብ አይደለም። ክሸሽ እንጂ አያበሉክ ታበሉታላችሁ አያበሉህ ክሸሽ አታጥጡት ክሸሽ ምንድን እንደሚሻረክ ራሱ ግራ ገባኝ። አላሜ ሁሉ ወደ አንተ ለሊት ታስ ያወራው ጊዜ ገብቷል አይደል? ነገርኩሽ በጣም ቀን በቀን እንደምታመጣው ነገር ሆነ ምን ይደረጋል? አላሜ ሙት በቃ ሆነ ነው። ምን ያስፈራል? አንተ ብቻ መሆን ነው። ሲጀመር ያስከስሳችኋል። አግባብም አይደለም። ክሸሽን አልኩሽ እኮ ታበሉታላችሁ ታጠጡታላችሁ። እንደ የድሮ አራዊት አምጣችሁ እዚህ አስራችሁ የምታስቀምጡ አግባብ ነው? ወንጀል ነው። ለምን ወንጀል? ይሄ አግባብ ነው? ቦታው ነው። ይሄ አግባብ ነው? ቦታው ነው። ለቀቁት። እንስሳ ነው። የእንስሳ ቦታው ነው። እዚህ ጋር ቦት ስንት ዓመት የተቀመጠው ቦታ ይሄ ምግብ ስታችሁ ታውቃላችሁ? ምግብ ስታችሁ ታውቃላችሁ? ምግብ ይበላ አይደለም ይሄ አጥንት ስታችሁ ታውቃላችሁ? አጥንት ይበላ አይደለም። አንበሳ ስራው እሱ ምን ነው? አጥንት ይበላል። ሰው ይበላል። ምንም አያውቅም። ይሄ መሆን ያለበት እንዳግባቡ ያስቀጣሻል። ሁላችሁ ያስቀጣል። በቃ ያስቀጣል። ታስቀምጣላችሁ። እንዴት ታስቀምጣላችሁ? ለቀቁት። ነገ አሻንጉሊት እንዴት ትላለች እንዴ? ጫካ ይገባል። ራሱ አድኖ ይበላል። እንዴ ነው የሚበላው? አድኖ ይበላል። አድኖ ምንድነው? አድኖ ይዞ ይበላችኋል። እንዴ እኛ እሱ አሳስናችሁ እዚህ አፍራችሁ ታስቀምጡት ትቃጠል። ይሄን ስንት ልጅ ይወልድ ነበር? ስንት ልጅ ይወልድ ነበር? ተለወጠች። በስመ አብ ስንት ልጅ ይወልድ ነበር? እንዳግባቡ እሱ ስንት ዓመት አስቀመጣችሁ? ተቀምጧል። ምን ይሁን? እኔ እንደ ሐሳቡ ሼር እንደተደራረገው ለይት ሼር እንደምንደራረገው ለይት ተነሳውቻለሁ። እንጎራደር እንዳትበላችሁ አይደለም እንትን ሐሳቧን ይረዳታል መሰለኝ። አሁን ስለምታወራው ጸጥ ብሎ ይሰማታል እኮ ይሄ ትንፋሽ አለው ወይ የለውም? እንደሚያረጋት አታውቀውም እንጂ አታውቀውም። እሱ ማለት ነው አንድ ትንፋሽ የለውም። አግባቡ መሆን አለበት። በቃ እዚህ ጋር መብላት ካለበት መብላት ደግሞ ማርቤት ግባ አለ ስጋ ምናምን አለ ፍሪዝ ከንት ነው ፍሪጁ መብላት ብላ ምንም ያስፈራ ያው አስገድላናለች ማለት ነው። በጣም
የተኙበት አለ የተኙበት ታፋም ካለ እግርም ካለ አሽት ብላ እሰው አውራ ምን አውራ ነው እዚህ ጋር ጎረር እኛ ይብላ ማለት አጥንት ስጡት ስጋ ስጡት። ይሄ ልቀቁት፣ ማታ ነው ልቀቁት። እስካሁን ይሄዳል። እስኪ ልቀቂ እንዴ! ይሄ ጥሩ አይደለም። አበዛሽው ሁሉስ ተረስት ያስከስሳል አይደለም። ይሄ ያስከስሽ ምን አባቷ ምን ትመስል እንዳስጠላሽ ጭራሽ ታመሰከ ታወራለች እንዴ? በስመ አብ ሰዶ አምላክ በቃ እኔ ወስኜ በጸበሉ ሰጃት አይኔ እያየ እኔ መሰክርባችኋለሁ። ስንት ዓመት ይሄ እዚህ ቤት አስረጃችሁት ላይ ቁጭ ብዬ ደብተር ከሱ ጋር መወያየው እሱ ገና አልተወያየም ከሱ ጋር አልተወያየውም ገና እኔ ይሄ ሳሳዝኖኛል። ልቀቂው በቃ ልቀቂው፣ እስካሁን ልቀቂው። ይሄ አግራም ይሄዳል። አዎ ልቀቂው በቃ ልቀቂው፣ ተይ ልቀቂው። አለዛስ ምግብ ሰተሽ ታውቂያለሽ? እሺ አንቺ አትውራሽ። አሁን ይሄ ቢለቀ ይሄዳል። አዎ ምግብ ሰተሽ ታውቂያለሽ? አጥንት ሰተሽ ታውቂያለሽ? እንደ ሰው ልጅ እሺ አጥንት ሰተሽ ታውቂያለሽ? አስታምን ይበላላት ምግብ አስ ወይ ነፃ አደረገችኝ እኮ አንቺ ምን አፈዘዘችኝ መለሳ አፈዘዘችኝ እኮ አንቺ ወስን በቃ እውነት ነው። ወስን ብላ ከፈለክ መርዝ በላ ሰው ሆኜ በጣም በሰራሁት እኮ